በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች በእግዚአብሔር ስም የከበረ ሰላምታ ይድረሳችሁ። ዛሬ በደጆችሽ አይዘጉ መርሃ ግብር የ17 ዓመት የሥራ ሪፖርት ሲያከናውኗቸው የነበሩ ስራዎችን በሚገርም እጅግ በጣም በሚያስደንቅ የእግዚአብሔር ኃይል የቅዱስ ሚካኤል የቅዱስ ገብርኤል ኃይል በተገለጠበት ልክ ወንድሞቻችን ገና በልጅነት በወጣትነት እድሜ ሳሉ በአንዳንድ ብር ከምዕመናን እያሰባሰቡ እጅግ በጣም በርካታ አብያተ ክርስቲያናትን ከ142 የሚያህል አብያተ ክርስቲያናትን ተዘግተው የነበሩ እንዲከፈቱ አድርገው ካህናትን በማሰልጠን ዲያቆናትን በማፍራት የልማት ስራዎችን በማከናወን እጅግ የሚገርሙ ትልልቅ ስራዎችን ሲሰሩ ነው የቆዩት። ይሄ በጣም በቤተክርስቲያንም ዘንድ በእግዚአብሔርም ዘንድ ክብርና ዋጋ የሚያገኙበት ነው። ከዚህ በላይ ደግሞ አሁን በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ፈቃድ አግኝተው ከጅማ ሀገረ ስብከት ወጣ ብለው ደግሞ ሌሎች አብያተ ክርስቲያናትንም ጭምር በሌሎች ሀገረ ስብከቶች የሚገኙ የተዘጉ አብያተ ክርስቲያናትን ደግሞ ለመክፈት በጀመሩት ልክ ከፍተኛ የሆነ ስራ ለመስራት የተንቀሳቀሱ ነው ያሉት። እንግዲህ ይህንን መልእክት የምትሰሙ እህቶች፣ ወንድሞች በየትኛውም ዓለም የትኛውም ቦታ ያላችሁ ሁሉ ከደጆችሽ አይዘጉ ጋር በመሆን አብረናቸው እንድንሰራ ቤተክርስቲያን እንድትከፈት ስርዓት አምልኮ እንዲቀጥል አባቶቻችን ካህናት የሚያገለግሉበት አልባሳት መስዋዕት የሚያቀርቡበት ለመስዋዕት የሚያስፈልጉ ግብዓቶችን በማቅረብ እንዲሁም ካህናትን በማሰልጠን በያሉበት በቋንቋቸው እንዲያስተምሩ እንዲያገለግሉ ለማድረግ ለዚህ ትልቅ ታላቅ የሆነ ሰማያዊ መንፈሳዊ አገልግሎት እንድትሳተፉ ነው በዚህ አጋጣሚ ጥሪ ማስተላለፍ የምንፈልገው። እኔም የደጆች አይዘጉ አባል ሆኜ የሚጠበቅብኝን ለማበርከት ፈቃደኛ መሆኔን በዚሁ እገልጻለሁ። አመሰግናለሁ።